ትራንስፖርትና ሎጂስቲክ ሚኒስቴር ሁሉንም የኢትዮጵያ ሹፌሮች ኤስዲኤስ በተባለ ካምፓኒ በኩል አስተምሬ እንደገና ፈትኜ መንጃ ፈቃድ ሰጣቸዋለሁ ብሎ ያመጣውን ሐሳብ ከሁሉም የሶሻል ሚዲያ ዌብሳይቶቹ ላይ አጥፍቷቸው አደረ። ከሁሉም ላይ እንግዲህ ይሄ መጀመሪያውኑ ትክክል እንዳልሆነ ለኢትዮጵያ ሹፌሮች ታስቦ ኢትዮጵያ ውስጥ ለሚደርስ አደጋ ታስቦ ሳይሆን ኤስዲኤስ እና ለመሰሎቹ ታስቦ ዝም ብሎ ድንገቴ የሆነ ሐሳብ ገንዘብ ማግኛ ሐሳብ መሆኑን ሹፌሮችና የተለያዩ አካላት ጫና ሲያሳድሩበት እንዲያጠፋ ተገዷል። እኛ ግን አሁንም ይሄ ነገር ጠፍቷልና ዝም አንልም። ምክንያቱም የትራንስፖርትና ሎጂስቲክ ሚኒስቴር የመንግስት መስሪያ ቤት ነው። የመንግስት መስሪያ ቤት የአገልግሎት ግዢ ሲገዛ የራሱ ህግና መመሪያ አለው። ይሄም መመሪያ እንደዚህ አይነት የአገልግሎት ግዢዎች መጀመሪያ ፕሮግራም ይወጣላቸዋል፣ እቅድ ይወጣል። ያልታቀደ መሆኑ ያስታውቃል። እቅድ ይወጣላቸዋል። እቅድ ከወጣ በኋላ በተባለው እቅድ መሰረት ግልጽ ጨረታ ይወጣለታል። ግልጽ ጨረታ ወጥቶ ይህንን መስፈርት የሚያሟሉ ድርጅቶች ካልቀረቡ ወይም ደግሞ ከሌሉ ነው ወደ አንድ ግዢ ፕሮግራም የሚካሄደው፣ ወደ አንድ አቅራቢ ግዢ የሚካሄደው። ነገር ግን የትራንስፖርትና ሎጂስቲክ ሚኒስቴር በምን አግባብ ነው ቴዎድሮስ የኋላሸትን የመረጥከው የሚለውን ጥያቄ እናቀርባለን። ህግ መከበር ስላለበት ቢኮዝ ማንም ተነስቶ ከባለስልጣናትና ባለሀብቶች ኮላቦሬት አድርገው ህዝብን በዚህ ደረጃ በዚህ ንቀት ደረጃ ማለት ነው ሊበሉ የሚዘጋጁበት ምንም አግባብ ስለሌለ እንጠይቃለን። ይቅርታ ብለህ ሁለተኛ ይሄ ብቻ አይደለም። ይሄ ሚኒስቴር መስሪያ ቤት ብቻ ሳይሆን ለሌሎቹ የግዢ ስርዓታችሁ ምን ይመስላል? በአንድ ሰው የግል ፍላጎት ላይ የተመሰረተ ነው ወይ? በአንድ ባለስልጣን የግል ፍላጎት ላይ የተመሰረተ ነው ወይ? ፕሮግራም የሆነና የግዢ ህግና ስርዓትን ያከበረ ነው ወይ የሚለውን ጥያቄ ለሌሎቹ መስሪያ ቤቶች ጥሩ ሜሴጅ እንዲሆን አሁንም ጥያቄያችንን እንቀጥላለን። ቢኮዝ ይሄ የጋራ ሀገር ነው ያለ። የጋራ ሀገራችን ላይ አንዱ ተጠቃሚ የሚኮንበት ምንም አይነት አግባብ ስላሌለ የኢትዮጵያ ሹፌሮች በሙሉ አዲስ ትምህርት ወስደው አዲስ ምዘና ተሰጥቷቸው አዲስ መንጃ ፈቃድ ልሰጣቸው ነው አለ የኢትዮጵያ ትራንስፖርትና ሎጂስቲክ ባለስልጣን። ለዚህ ደግሞ አብሬው ሰራለሁ የሚለን ኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪል የተባለ ድርጅት ነው ብሎናል። ይሄ እንግዲህ እውነት ኢትዮጵያ ውስጥ የሚከሰቱ የመኪና አደጋዎችን ለመቀነስ ታስቦ የታሰበ ሳይሆን ኤስዲኤስንም ሆነ እዛ አካባቢ ያሉትን ሰዎች ለመጥቀም እንደሆነ አንድ ሁለት ምሳሌዎችን ጠቅሼ ላስረዳችሁ። ይሄ ሰው ቴዲ ይባላል። የዜድኬ መንጃ ፍቃድ ትምህርት ቤት ባለቤት ነበር። እነዚህ ትምህርት ቤቶች መጀመሪያ ሲቋቋሙ ዓላማቸው ምንድን ነው? ትምህርት ግለሰቦች ያስተምራሉ። ከዛም በኋላ ደግሞ መንግስት ደግሞ ፈትኖ መንጃ ፍቃድ ይሰጣል። ግን እነዚህ ትምህርት ቤቶች ዜድኬም ሆነ ሌላ ትምህርት ቤቶች ምን ሲሰሩ ነበር የነበሩት? እውነት እናንተ መንጃ ፍቃድ እጃችሁ ላይ ያላችሁ ሰዎች፣ በብዛት ትናንሽ መኪና የምትነዱ ሰዎች እውነት ትምህርቱን ተምራችሁ ገብቷችሁ ነው ትምህርት ጨርሳችኋል ተብሎ ሪፖርት የተላከላችሁና ፈተና የወሰዳችሁት? እውነት ብቃት ስላላችሁ ነው? አይደለም። እነዚህ ትምህርት ቤቶችና መንጃ ፍቃድ የሚሰጠው አካል እርስ በራሳቸው ሪሌሽንሺፕ ስለነበራቸው ተነግሮህ እንደው ለፈታኙ ይሄን ያህል ለትምህርት ይሄን ያህል ተብሎ ተነግሮ ጉቦ ሰጥተህ መንጃ ፍቃድ ስናወጣ ነበር። ይሄ ምንም የማያጠያይቅ ነው። እንደዛም ሆኖ ግን አልፈሃል ተብሏል። አልፈሃል ማነው ኃላፊነቱን የሚወስደው? እነዚህ ዜድኬ ናቸው ኃላፊነቱን የሚወስዱት። ስለዚህ እነዚህ ዜድኬ ኃላፊነቱን ወስደው አልፈሃል ባሉበት ነገር ላይ አሁን ደግሞ ማናቸውና ነው
ኤስዲኤስ ብለው መጥተው እንደገና ምዘና የሚሰጡ። ይሄ ነው አሁን አደጋ ለመቀነስና የሹፌሮችን ስኪል ለመጨመር ሳይሆን ገንዘብ ለመሰብሰብ ባለስልጣናትና እንደ ኤስዲኤስ ያሉ ሰዎች ኮላቦሬት እንዳደረጉ ማስተማመኛ የሚሰጥህ ይሄ ነው። ሁለተኛው የተዋለላቸው እንግዲህ የመንግስት መስሪያ ቤቱ መመሪያ ያወጣል፣ ህግ ያወጣል። ሾፌሩ ደግሞ በዛ ህግ ግድ እንትን ማለት ስላለበት ወደ ኤስዲኤስ ይሄዳል። ኤስዲኤስ ሲሄድ ገንዘብ ይከፍላል። ምን ያህል ሊከፋፈሉ እንዳሰቡ፣ ምን ያህል ለመስሪያ ቤቱ የሚገባ፣ ምን ያህሉ ለባለስልጣናት እንደሚገባ ራሳቸው ይወቁት። አንድ የመንግስት መስሪያ ቤት ግዢ ሲገዛ፣ የአገልግሎት ግዢ ሲገዛ እንዴት ነው የሚደረገው? የግዢ ስርዓቱ ምንድን ነው የሚለው? ግልጽ ጨረታ ነው የሚያወጣው። የኢትዮጵያ ትራንስፖርት እና ሎጂስቲክ ሚኒስቴር መች ነው ግልጽ ጨረታ ያወጣው? እንዴትስ ኤስዲኤስ ሊመርጠው ቻለ የሚለው ሌላኛው ጥያቄ። ፐርፐስፉሊ ተመርጦ ይሄንን ስራልን የተባለ ነው። ምክንያቱም ይወል ኤስዲኤስ ምን ያደርጋል? አሁን በኢትዮጵያ ዋና ዋና ከተሞች ላይ ቅርንጫፍ በሚል ሊከፍት ይችላል። ከዛም በኋላ የተለያዩ ለምሳሌ የጅቡቲ ሹፌሮችን ሊያንገላታቸው የሚችልበትን አግባብ አስቡት። እንግዲህ ጠቅላላ የኢትዮጵያ ሹፌሮች ስራ አቁመው ነው ፈተና የሚፈተኑት፣ ትምህርት የሚወስዱት። ቀስ እያሉ መጀመሪያ የሆነ ነገር ከዛ ቀጥሎ እያረጉ ሊያረጉ ይችላሉ። የማይነጥፍ እንጀራ አገኘ ማለት ነው ኤስዲኤስ። ስለዚህ ከድርሻው ይቀባበላል። ይሄ ነው ዓላማው። ለኢትዮጵያ ሹፌሮችም ታስበው አይደለም። ኢትዮጵያ ውስጥ ለሚከሰቱ የመኪና አደጋም ታስበው አይደለም የሚሰራው። በጣም እርግጠኛ ሆኜ ነው የምነግራችሁ፣ በድፍረትም ነው ኃላፊነቱን ወስጄ። ምክንያቱም አሁን ላይ የኢትዮጵያ ሹፌሮች ችግር የመኪና አደጋ ችግር አይደለም። አደጋ ችግሩ አለ፣ ነገር ግን አሳሳቢነቱ ገዳዮቻችንን አቁሙልን ያለ የኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴር በየቦታው የሚገደሉ ኢትዮጵያ ሹፌሮችን፣ የከባድ መኪና ሾፌሮችን ለማስቆም ያደረገው አንዳች ጥረት የለም። ምክንያቱም ገንዘብ አያስገኝለትማ። ኃላፊነት ቢኖርበትም ገንዘብ ካላስገኝለት የሚሰራበት ነገር የለም። ስለዚህ አሁን ሲምፕሊ ገንዘብ መልቀም ተፈልጓል። እዛ አካባቢ ያሉ ባለስልጣናት ገንዘብ መቀባበል ፈልገዋል። ስለዚህ የጨረታ ህግን ባልተከተለ መልኩ፣ የግዢ ህግን ባልተከተለ መልኩ ለኤስዲኤስ ለተባሉ ከድሮ ጀምረው አብረው ሲሸቅሉ ለመጡ ሰዎች ይሰጣል። የግዢ ህጉን ጥፎ ማለት ነው ይሰጥ። ምክንያቱም ኤስዲኤስ እና መሰሎቹ ይተግበር እንኳን ቢባል ኤስዲኤስ እና መሰሎቹ በኢትዮጵያ ገበያ ውስጥ በኢትዮጵያ ግዢ ውስጥ በተለይ የመንግስት ግዢ ውስጥ የመሳተፍ መብት አላቸው። እንዲሳተፉ ደግሞ መንግስት ግልጽ ጨረታ ሊያወጣ ይገባል። ከግልጽ ጨረታ በኋላ ነው ወደ አንድ አቅራቢ ግዢ የሚካሄደው እንጂ ናና ዘመድህን ናና ይሄንን ታረግልኛለህ የሚባል አሰራር በፍጹም ህግን የጣሰ ነው። ሲቀጥል ለኢትዮጵያ ሹፌሮችም ሆነ ለኢትዮጵያ የሚደርስ አደጋ የመኪና አደጋ ለመቀነስ ታስበው ስትራቴጂካሊ ታስበው ፕሮግራም ወጥቶበት ትርፍ ጉዳትና ትርፉ ተሰርቶ ተጠንቶ አይደለም። ይሄ እንትን የወጣው ዓላማው ብር መሰብሰብ ነው። ብር መሰብሰብ፣ ሹፌሮችን ማንገላታት ደንታቸው አይደለም እነሱ። ከዛም በኋላ የየድርሻቸውን ነው ሊወሳስዱ እንትን የተባለ ፕሮግራም እንጂ የታቀደ ፕሮግራም አይደለም። ስለዚህ ሹፌሮች በመብታችሁ በሀገራችሁ መብታችሁን የማስከበር የእናንተ ጉዳይ ነው የሚሆነው። እንረዳዳለን። እንደዚህ አይነት መብትን የሚጥሱ ባለስልጣናትና ባለሀብቶች ለራሳቸው ጥቅም ማግኛ የሚያወጡት ፖሊሲንና መመሪያን ህግን መቃወም ኃላፊነት አለብንና